ስልጤ ተጠቃሚ ነው ሲባል ሰምቼ አላቅም። እኔ ከየት የመጣ ሐሳብ እንደሆነ አላቅም። ስለዚህ ስልጤ በተለየ ተጠቅሟል የሚል እምነት ያለው ሰው ያለ አይመስለኝም። ስልጤ ድሮም ጮርናቄውንም ያው የሚታወቅ ነው። በየዘመኑ ይታወቃል። በዛ ነው የመጣው። ደግሞ የተለየ እንዲሰጠው የሚያደርግስ ምን ዘመድ ምን አዝማድ ስላለው ነው? እንደዛ አይመስለኝም። ሌላው ግን ተበትነን ያለነው የሚል ልክ እንደኔ እንደ ዱባይ ሊሆን ይችላል። ድንገት የወጣ ቃል አለ። ስልጤ አልተበተነም። ስልጤ በገዛ ሀገር ውስጥ ነው ያለው። በገዛ ሀገር ውስጥ በፈለገበት ቦታ በሰላም ሰርቶ መኖር ይችላል። ወራቤ ትናንትና ተፈጥራ ተሰባሰባችሁና አጋሩ ያለውን ተበተነ ካላችሁማ ስህተት ነው። ወራቤ ነው አዲስ እንጂ አጋሩ ያለው ስልጤማ ሀገሩ ነው ያለው። ወደፊትም እንደዛው ነው የሚቀጥለው እና አልተበተናችሁም። ሀገራችሁን ያላችሁት ሰው በሀገሩ ደግሞ የሚመቸው ቦታ ላይ አንዳንዱ ሙቀት፣ አንዳንዱ ጫካ፣ አንዳንዱ ከተማ፣ አንዳንዱ ገጠር በሚመቸው ይሰራል። ስልጤም እንዲሁ መበተን የሚል ቋንቋ ትክክል አይደለም። ይሄ ለጭሙሌዎች ጥይት ነው የሚሆነው። በገዛ ሀገሩ በሄደበት ለፍቶ ጥሮ ግሮ የሚኖር ህዝብ በሚል ቢታይ